አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የሀገሬ ልጆች ሁላችሁም ሰላም ብያለሁ። ለዚህ የዩቲዩብ ቻናል አዳዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አብሮነታችሁን ግለጹ። ጋይስ አትቀዝቅዙ እንጂ ምን ነው ቀዝቀዝ አላችሁ? ዛሬ ደግሞ አዳዲስ ቪዲዮዎች ይዤላችሁ የመጣሁት እና The next award is going to be the Best Artist, Painter, Poet Award. This award celebrates pure artistic expression, whether through brushstrokes or poetic lines. This creates this form from emotion and identity. ጓደኞቹ እንዲሁም ደጋፊዎቹ ቢጫዎች ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለን። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ቅዱስ ሰግድ እሺ ድምጤን አትሰማው የጮኩኝ እንግዲህ ያው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍልስጡር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን ልትቀይሩ ነው። ቲክቶክ እንድታሸንፉ ነው። ስግጥ ፍልስጡር ወዳችኋለሁ።
ሁሌም ያወራሉ ባይ ዘ ወይ ኦኬ ማወቅ አለባችሁ ሁሌም እናንተን ዝቅ ያደርጓችኋል የሚለኳችሁ በእናንተ አይምሮ ባላችሁ ስብዕና ባላችሁ ብቃት ሳይሆን ባላችሁ አይምሮ ነው አይደል እንዴ ናት ባላችሁ አይምሮ ነው ያላችሁ አይምሮ 100% ያላችሁ አይምሮ ዝቅተኛ ከሆነ ጠባብ ከሆነ በዛ ጠባብ አይምሮ ይለኳችኋል ህልማችሁ ለትንሽ ሰው ስትናገሩ ማለት ነው ያ ሰው በትንሽነቱ ይለካችሁና ማለት ነው ትንሽ አድርጎ አይቶ ተረጋጋ ቀስ በል ካይኑጣ ድን ማለት ነው እንደዚህ መሆን ነው ምናምን ብሮ እኔ እሰራለሁ በራሴ ተማመናለሁ ህልሜ ትልቅ ነው ምክንያቱም አውቀዋለሁ 1 ሚሊዮነርና 1 ቢሊዮነር ሚሊያያቸው የአይምሮአቸው ስፋት እንደሆነ በቃ that's it ያ ሚሊዮነር ከዛ ቢሊዮነር ጠበብ ያለ አይምሮ እንትን አለው ገባችሁ የአይምሮ ስፋት ጥበት ምን ማለት ነው ምኞትህ ማየት ነው ምንድነው የምትመኘው እኔ የምመኘው ትልቅ ነገር ነው ገባችሁ አይደለ እኔ ዝም ብዬ ሄጄ በግ ልግዛ ልልም በግ አይደለም ገዛው ገባችሁ 100 በሬዎች ይገዛለሁ ላለው 1000 በሬዎች ይገዛለሁ ላለው ለምንድነው ለአንድ በግ ብዬ የምሰራው 100,000 በሬዎች ይገዛለሁ የታባቱ አላማችሁ ያን ያህል ከፍ ካላለ ከፍ አትሉም ገባችሁ በአላማችሁ ደረጃ ነው የምትኖሩት እወቁት ይሄ ወዳችኋለሁ ቻው